ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ወገኖች ባለፈው ክፍለ ጊዜ ጥናታችን የኦሪት ዘጸአት ምዕራፍ 23ን ትምህርት መጀመራችን የሚታወስ ነው። በዚያ ክፍል ስምን ስለ ማጥፋትና ሐሰተኛ ምስክር ስለ መሆን እንዲሁም ስለ ፍትሕ ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 23 ቁጥር 3ን ተመልከቱ። በፍርድም ነገር ለድሃው አታድላ ይላል። ፍትሕ ወደ ሀብታምም ሆነ ወደ ድሃ ማጋደል የለበት። ፍትሕ በቅንነትና በእውነት ላይ መመስረት መቻል አለበት። የጥንት ሮማውያን ሕግን በአንዲት ልጅ እግር ሆኖም ግን ዐይኗን በተጋረደች ሴት መስለውታል። ሴትየዋ በአንድ እጇ ሰይፍ በሌላው እጇ ሚዛን ይዛለች። ሰይፉ የሚያመለክተው የበደለኛን መቀጣት ሲሆን ሚዛኑ ደግሞ የፍትሕን መስተካከል ያመለክታል። ፍርድ መከናወን ያለበት ያለ አንዳች አድሎ ነው። ምድሪቱንና ሰንበትን በተመለከተ ስለ ተሰጠው ሕግ ደግሞ ቀጠል አድርገን እንመለከታለን። 6 ዓመት ምድርህን ዝራ፣ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት፣ አሳርፋትም። የሕዝብህም ድሆች ይበሉታል፣ ያስቀሩትንም የሜዳ እንስሳ ይብላው፣ እንዲሁም በወይንህና በወይራህ አድርግ ይላል። ወደ ተስፋይቱ ምድር ሲገቡ እግዚአብሔር ይህን ሕግ በድጋሚ ይጠቅስላቸዋል ወይም ያነሳላቸዋል። ሰንበትን፣ የሰንበት ዓመትንና የኢዮቤልዩ ዓመት በስፋት ተዘርዝሮ የምናገኘው በኦሪት ዘሌዋውያን ውስጥ ነው። ሰንበት የሳምንቱ 7ኛ ቀን ሲሆን፣ ልብ በሉ፣ ሰንበት የሳምንቱ 7ኛ ቀን ሲሆን የእረፍት ቀን ነው። የሰንበት ዓመት ምድሪቱ የማትታረስበትና እረፍት የምታገኝበት ዓመት ነው። የኢዮቤልዩ ዓመት የነጻነት ዓመት ተብሎም ይጠራል። ራሳቸውን ባሪያዎች አድርጎ ለመሸጥ የተገደዱ ዕብራውያን በየ50 ዓመቱ ነጻ ይወጣሉ። የተሸጠ መሬት ለዋናው ባለቤትም ይመለሳል። ዛሬ ሰንበትን እናከብራለን የሚሉ ሰዎች 7ኛውን ቀን ለማክበር ሙከራ ሲያደርጉ ብቻ ነው የምንመለከተው። እንደ እውነቱ ከሆነ ግን የሰንበትን ዓመትና በተለይም ገበሬዎች ከሆኑ የኢዮቤልዩን ዓመት ጭምር ማክበር አለባቸው። ስለ ብሔራዊ በዓሎች የተሰጡትን ሕጎች ደግሞ ከቁጥር 14 እስከ 17 ውስጥ ባለው እንመለከታለን። በዓመት 3 ጊዜ በዓል ታደርግልኛለህ፣ የቂጣውንም በዓል ጠብቅ። በአቢብ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝኩ 7 ቀን ቂጣ እንጀራ ትበላለህ። በፊቴም ባዶ እጃችሁን አትታዩ። በእርሻም የምትዘራትን የፍሬህን በኵራት የመከር በዓል ዓመቱም ሳያልቅ ፍሬህን ከእርሻ ባከማቸህ ጊዜ የመክተቻውን በዓል ጠብቅ። በዓመት 3 ጊዜ በአንተ ዘንድ ያለው ወንድ ሁሉ በጌታ በእግዚአብሔር ፊት ይታይ ይላል። ማንኛውም ዕብራዊ ወንድ በዓመት 3 ጊዜ በእግዚአብሔር ፊት ለመሆን ወደ ኢየሩሳሌም ይሄዳል። 3 ሕዝባዊ በዓሎች አሉ። አንደኛው የፋሲካ በዓል፣ የጴንጤቆስጤ በዓል፣ የዳስ በዓል ናቸው። እንደምታስታውሱት ከሆነ ወገኖቼ የፋሲካ በዓል እስራኤላውያን ከግብፅ ባርነት ነፃ የወጡበት ቀን ነው። የተስፋይቱን ምድር በተመለከተ የተሰጡ ተስፋዎችና መመሪያዎችን ደግሞ በቁጥር 20ና 21 ላይ እንመለከታለን። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በርሱ ስለሆነ ኀጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። ብዙ ጊዜ ይህ መልአክ ማን ይሆን የሚል ጥያቄ ይነሳል። ሌሎች የቅዱሳት መጻሕፍት ክፍሎች ለዚህ ጥያቄ መልስ ይሰጡናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 እንዲህ ይላል፣ ሁሉም
ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊው ዓለት ጠጥተዋልና ያም ማለት ክርስቶስ ነበረ ይላል። እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 9 እስከ 10 እንዲህ በማለት ይቀጥላል። ከእነርሱም አንዳንዶቹ ጌታን ማለትም ክርስቶስን እንደ ተፈታተኑት በእባቦችም እንደ ጠፉ ጌታን አንፈታተን፣ ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደ ጠፉ አታንጎራጉሩ ይላል። እንግዲህ ለጌታ ኢየሱስ እንዲታዘዙ ነበር የተነገራቸው ማለት ነው። አሁን ደግሞ ቁጥር 23ን ቀጠል አድርገን እንመለከታለን። መልአኬ በፊትህ ይሄዳልና ወደ አሞራውያንም፣ ወደ ኬጢያውያንም፣ ወደ ፌርዛውያንም፣ ወደ ከናናውያንም፣ ወደ ኢያቡሳውያንም፣ ወደ ኢያውያንም ያገባል፣ እኔም አጠፋቸዋለሁ ይላል። ጠላቶቻቸውን እንዲያጠፋ የሚያጠፋቸውም በኀጢአታቸው ምክንያት እንደሆነ እግዚአብሔር ለእስራኤላውያን ነገራቸው። ቀጥሎ ደግሞ እንዲህ ይላቸዋል፣ መፈራቴን በፊትህ እሰድዳለሁ፣ የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ፣ ጠላቶችንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ ይላል። በዚያ ምድር ሊያኖራቸው ፈቃዱ እንደሆነ ከተነገራቸው በኋላ እግዚአብሔር ለእስራኤላውያን እንዲህ አላቸው፣ ከእነርሱና ከአማልክቶቻቸው ጋር ቃል ኪዳን አታድርግ፣ አማልክቶቻቸውን ብታመልክ ወጥመድ ይሆኑብሃልና ይላል። ቁጥር 32ና 33ን ልብ ይሏል። ወገኖቼ ከአገሬው ነዋሪዎችም ሆነ ከአማልክቶቻቸው ጋር እስራኤላውያን ምንም ቃል ኪዳን የለባቸውም። ኢያሱ ተታሎ ከገባዖናውያን ጋር ቃል ኪዳን ገብቶ ነበረ። ቃል ኪዳኑን ያደረገው ያለ በቂ ጥናትና ምርምር ነበረ። የእስራኤል ሕዝብ የባቢሎን ምርኮኞች ከሆኑበት አንዱ ምክንያትም ጣዖት አምላኪ በመሆናቸውና ለሌሎች አማልክትም በማገልገላቸው ነበረ። እኔና እናንተ የእግዚአብሔር ልጆች ሆነን እነሆ ከማይገባው ከዓለማውያን ጋር በአንድነት ተሳስረን በመቀመጫቸውም ተቀምጠን በመንገዳቸውም ሄደን እንዳንገኝ መጠንቀቅ መቻል አለብን። ወዳጆቼ የሚጠብቀን አይተኛምና ለእርሱ ራሳችንን አሳልፈን እንስጥ፣ እግዚአብሔርም ደግሞ እንደ ፈቃዱ ይመራናልና ስሙ ለዘላለም የተመሰገነ ነው። እንግዲህ የኦሪት ዘጸአት ምዕራፍ 23 ጥናታችንን እዚህ ላይ እንቋጫለን። በመቀጠል ደግሞ ከምዕራፍ 24 ጌታ መንፈስ ቅዱስ የሚናገረንን አብረን አንድ ላይ እንመለከታለን። ምዕራፍ 24 ውስጥ እግዚአብሔር ሙሴን ወደ ተራራው ስለ መጥራቱ፣ የእስራኤል ልጆች ለመታዘዝ ቃል መግባታቸውን፣ የእግዚአብሔር ክብር ስለ መገለጡ፣ ሙሴ ባልነበረበት ጊዜ ኃላፊነቱ የአሮንና የሆር እንደነበር በዚህ ውስጥ መካተቱንና መጠቀሱን አንድ ላይ እንመለከታለን። ወዳጆቼ በዘጸአት ምዕራፍ 21 የተጀመረው ማኅበረሰባዊ ሕግ በዘጸአት ምዕራፍ 24 ውስጥ ተጠናቆ እናገኛለን። ከዚህ ቀደም ብለን እንደተመለከትነው የሙሴ ሕግ 10 ትእዛዛት ብቻ አይደሉም። ሌሎች ብዙ ማኅበረሰባዊ ሕጎችም አሉ። ከመገናኛው ድንኳን በፊት የነበረ የአምልኮ ሥርዓትን በተመለከተ በቁጥር 1 ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሙሴንም አንተ አሮንም ናዳብም አብድዩም ከእስራኤልም 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቁም ስገዱ ይላል። ወደ ተራራው እንዲመጡ እግዚአብሔር እነዚህን ሰዎች አዘዛቸው። በጣም የተለየ ደረጃ ቢኖራቸውም በዚያ ወቅት ግን በሩቁ እንዲያመልኩ ነበር የተነገራቸው። ከሕግ በታች ላሉትና ከጸጋ በታች ያሉት ነገሮች ሁሉ ምንኛ ልዩ ናቸው ወገኖቼ። በሕግ ዘመን ሰው ማምለክ የነበረበት ራቅ ብሎ ነው። ልብ በሉ፣ በሕግ ዘመን
ሰው አምላኩን የሚያመልከው ራቅ ብሎ ነው። ስለ ጸጋ ዘመን ኤፌሶን ምዕራፍ 2 ቁጥር 13 ሲናገር ኤፌሶን ምዕራፍ 2 ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ተመልከቱ ወገኖቼ፣ እግዚአብሔር የሚያድነን በሕይወት ጎዳናም የሚመራን በምንድን ነው ማለት ነው? በጸጋው ነው። ቁጥር 2ና 3 ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ ይላል። ሕጉንና ትእዛዙን ቢሰጣቸው ፈቃደኛ መሆን አለመሆናቸውን እግዚአብሔር ሲጠይቃቸው የእስራኤል ልጆች ፈቃደኝነታቸውን ሲገልጡ ይህ ሁለተኛ ጊዜ መሆኑ ነው። አዎን ሕግህን እንፈልጋለን ሲሉ ምን ያክል በራሳቸው የሚተማመኑና ኩሮዎች መሆናቸውንም ያመለክታል። አፋቸውን ሞልተው እግዚአብሔር የተናገራቸውን ቃላት ሁሉ እናደርጋለን ነበር ያሉት። በጣም የሚገርመው ደግሞ እንደዚህ በልበ ሙሉነት የሚናገሩት ገና ምንነቱን እንኳ በውል ስለማያውቁት ሕግ መሆኑ ነው። ስለ እንደዚህ አይነት ሁኔታ እስራኤል መሳታቸው ያስገርማል። የበለጠ እኔን የሚያስገርሙኝ ግን ዛሬም ቢሆን ከሕግ በታች ነው ያለነው የሚሉ የዘመናችን ሰዎች ናቸው። የእግዚአብሔርን መስፈርት አሟልተናል የሚሉ ሰዎች ራሳቸውን እያሳቱ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ወዳጄ ሆይ ጓደኛህን፣ የትዳር ጓደኛህን ወይም ሌሎች ሰዎችን ማሳት አትፈልግ። አንዳንድ ጊዜ ግን ራስህን ስታስት ትገኛለህ። ኀጢአት የለብኝም የምትል ከሆነ ራስህን እያሳትክ ነው ወገኔ ሆይ። ኀጢአት የለብኝም የሚል ሰው ምናልባት ጥቂት እውነት ሳይኖረው እንደማይቀር ታስብ ይሆናል። ዮሐንስ ግን በእንደዚህ አይነቱ ሰው ውስጥ ቅንጣት እውነት እንደሌለ ነው የሚነግረን። አንደኛ ዮሐንስ ምዕራፍ 1 ቁጥር 10 ደግሞ እንዲህ በማለት ይበልጥ ቃሉን ያጸነዋል። ኀጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ኀጢአት አላደረግኩም የምትል ከሆነ እግዚአብሔርን ሐሰተኛ አድርገዋል ማለት ነው። ወዳጆቼ እግዚአብሔር አይዋሽም። ዋናውና የተሻለው መንገድ በመልካምነታችን መመካት አይደለም። የእስራኤል ልጆች ችግር በልበ ሙሉነት እግዚአብሔር የተናገራቸውን ቃላት ሁሉ እናደርጋለን ማለታቸው ነበረ። ይሁን እንጂ አንዲቱን ሕግ እንኳን መፈጸም እንዳልሆነላቸው ተመልክተናል። ከቁጥር 4 እስከ 7 ባለው ደግሞ የእስራኤል ልጆች ቃል ኪዳኑን ስለ መቀበላቸው እንመለከታለን። ሙሴም የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሣ፣ ከተራራውም በታች መሠዊያን 12 ሐውልቶች ለ12ቱ የእስራኤል ነገድ ሠራ። የሚቃጠል መሥዋዕት እንዲያቀርቡ ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጎበዛዝት ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው፣ የደሙንም እኩሌታ በመሠዊያው ረጨው። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ ይላል። በእርግጥም እስራኤላውያን በራሳቸው የሚተማመኑ ናቸው። የእግዚአብሔርን ሕግ መፈጸም እንችላለን ብለው ማሰባቸው ነበር ዋናው ስህተታቸው። እንደሚታዘዙ ተናገሩ፣ ሲታዘዙ ግን አልታዩም። ተፈጥሮአዊ ሰው በራሱ ጥረት እግዚአብሔርን ደስ የሚያሰኝ ይመስለዋል። ይሁን እንጂ በፍጹም አይችልም። የእግዚአብሔርን መስፈርት ማሟላት የሚችል አልተገኘም እስካሁን ድረስ። እኔና እናንተም ብንሆን በራሳችን ጥረት እግዚአብሔርን ማስደሰት አንችልም። በእግዚአብሔር ፊት ኀጢአተኞች መሆናችንን እንረሳለን። ይህን የምትጠራጠሩ ከሆነ በዙሪያችሁ ያለውን ሁኔታ ተመልከቱ። በዙሪያችን አመፅ፣ ግድያ፣ ስርቆት፣ ዘረፋን ነው የምንመለከተው። እግዚአብሔር ቃል እንዲህ ይላል፣ ጻድቅ የለም አንድ ስንኳ የለም ይለናል።
ሮሜ ምዕራፍ 3 ቁጥር 10። ኀጢአት የሆነውን ነገር ሁሉ መልካም፣ መልካሙን ደግሞ መጥፎ በሚባልበት ዘመን ውስጥ ነው ያለነው። እንዲህ ያለ ጊዜ እንደሚመጣ ነቢያት ትንቢት መናገራቸውን እናስተውል። ቁጥር 8 ሙሴም ደሙን ወስዶ ረጨው፣ በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። ገና ሕጉን ከመቀበላቸው በፊት እንኳ እስራኤላውያን በደም ተረጭተው ነበረ። ይህም የመሥዋዕትን አስፈላጊነት እንዲገነዘቡ ለማድረግ ነበረ። ዕብራውያን ምዕራፍ 9 ቁጥር 22 እንዲህ ይላል፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። እግዚአብሔር ይህንን ብዙ ጊዜ ሲደጋግመው ኖሯል። ማንኛችንም ብንሆን ወገኖቼ መንግሥተ ሰማይ ከመግባታችን በፊት በመሥዋዕትነት የሚሞትልን የኀጢአታችንን ዋጋ የሚከፍልልን ያስፈልገናል። ሙሴ ብቻውን ወደ ሲና ተራራ ስለ መውጣቱ የሚያወሳው ቁጥር 9ና 10 ነው። እናንብበው። ሙሴም አሮንም ናዳብ አብድዩም ከእስራኤል 70 ሽማግሌዎች ወጡ፣ የእስራኤልንም አምላክ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ ይላል። የእስራኤልንም አምላክ አዩ የሚለውን ሐረግ ከሌሎች ቅዱሳት መጻሕፍት ጋር በማስተያየት ነው ልንረዳው የሚገባን። በመሠረቱ እግዚአብሔር መንፈስ ነውና ማንም ያየው የለም። ዮሐንስ 1 ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እነዚያ የእስራኤል ሽማግሌዎች ያዩት እግዚአብሔርን የሚወክል እንጂ ራሱ እግዚአብሔርን አይደለም። ዛሬ ስለ እግዚአብሔር የምናውቀው ሁሉ ልጁ ኢየሱስ ክርስቶስ የገለጠልንን ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9 ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። እንዲህ ስለሚል እግዚአብሔር ምን እንደሚመስልና ምን እንደሚያስብ ጨርሶ ማወቅ አይቻለንም። ይሁን እንጂ ኢየሱስ እግዚአብሔርን ገልጦልናል። ሙሴ፣ አሮን፣ ናዳብ፣ አብድዩና የእስራኤል ሽማግሌዎች እግዚአብሔርን የሚወክል ነገር እንጂ ራሱ እግዚአብሔርን አላዩትም። ቁጥር 11 እጁንም በእስራኤል አዛውንቶች ላይ አልዘረጋም፣ እነርሱም እግዚአብሔርን አዩ፣ በሉ ጠጡም ይላል። እንዳለፈው ሁሉ ይህም ክፍል የሚያመለክተው እግዚአብሔርን የሚወክል ነገር ማየታቸውን ነው። ከብዙ ጊዜ በኋላ ሙሴ እግዚአብሔርን ለማየት ሲጠይቅ እንመለከታለን። ምክንያቱም ከዚያ በፊት ያየው እግዚአብሔርን የሚወክል ነገር እንጂ ራሱ እግዚአብሔርን እንዳልነበረ ስለሚያውቅ ነው። ሙሴ እግዚአብሔርን ለማየት ፈለገ። ፊልጶስም ጌታ ሆይ እግዚአብሔርን አሳየንና ይበቃናል በማለት ጌታ ኢየሱስን ጠይቆት ነበረ። ዮሐንስ 14 ቁጥር 8 ኢየሱስም አለው፣ አንተ ፊልጶስ ይህን ያክል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ እግዚአብሔርን አይቷል፣ እንዴትስ እግዚአብሔርን አሳየን ትላለ? ሲል ጠይቆታል። ወዳጆቼ እግዚአብሔርን ለማየት ከፈለጋችሁ በኢየሱስ ክርስቶስ በኩል መምጣት አለባችሁ። በቃ አድማጮቼ ደህንነትን ካገኙ ወዲህ በቀጥታ ወደ እግዚአብሔር መቅረብ እንደቻሉ የብዙ እውነተኛና ቅን ክርስቲያኖችን ምስክርነት ሰምቻለሁ። እንደ እውነቱ ከሆነ ግን መካከለኛ ስላለን በቀጥታ ወደ እግዚአብሔር ፊት መቅረብ አንችልም። ምክንያቱም በእኛና በእግዚአብሔር መካከለኛ ሰው አለ፣ አንድ እግዚአብሔር አለና። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ሲል ጢሞቴዎስ
በመልእክቱ ማለትም በመጀመሪያው መልእክቱ ምዕራፍ 2 ቁጥር 5 ላይ ገልጾታል። ወደ እግዚአብሔር መምጣት የሚቻለው በመካከለኛው በኢየሱስ ክርስቶስ አማካይነት ነው። በስዕላዊ ሁኔታ ስንመለከተው ደግሞ ክርስቶስ አንድ እጁን በእግዚአብሔር እጅ፣ ሌላውን እጁን ደግሞ በእኛ እጅ ላይ ያኖራል። ልብ በሉ፣ ኢየሱስ ክርስቶስ አንድ እጁን በአባቱ በእግዚአብሔር እጅ፣ ሌላውን እጁን ደግሞ በእኔና በእናንተ እጅ ላይ ያኖራል። እኛንና እግዚአብሔርንም ያቀራርበናል፣ ያገናኘናል። በራሳችን መንገድ ወደ እግዚአብሔር ፈጽሞ መምጣት እንደማይሆንልን በዚህች ምሽት ይህን መረዳት መቻል አለብን። ቁጥር 13 ሙሴና ሎሌው ኢያሱ ተነሱ፣ ሙሴም ወደ እግዚአብሔር ተራራ ወጣ ይለናል። አሁን በታሪኩ ውስጥ የኢያሱ ስም ደግሞ ደጋግሞ እየተነሳ ነው። ሙሴን እንዲተካ እግዚአብሔርም እያዘጋጀው እያሰለጠነው ነው። ወጣት ነውና፣ ስለሆነም እስራኤልን ለመምራት ዝግጁ እንዲሆን ከእግዚአብሔር ብዙ ነገሮችን መማር መሰልጠንም ይኖርበታል። አሁን ደግሞ አለፍ ብለን ከቁጥር 14 እስከ 18 ያለውን ተመልክተን የዛሬውን የዚህን የምዕራፍ 24ን ትምህርት እናጠቃልላለን። ሽማግሌዎቹንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ አሮንና ሖርም እነሆ ከእናንተ ጋር ናቸው፣ ነገርተኛ ቢኖር ወደ እርሱ ይምጣ አላቸው። ሙሴም ወደ ተራራ ወጣ፣ ደመናው ተራራውን ሸፈነው፣ የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ። ደመናውም 6 ቀን ሸፈነው። በሰባተኛውም ቀን ከደመና ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀንና ሌሊትም ቆየ ይላል። ወደፊት በዚህ መጽሐፍ የምንመለከታቸው የተቀሩትን መመሪያዎች ሙሴ ከእግዚአብሔር እጅ የተቀበለው ስለ መሆኑና በዚህን ጊዜ መሆኑን ነው። እግዚአብሔር በእውነት ከመጀመሪያው እስከዚህ ሰዓት ድረስ ስለ መራንና ስላስተማረን እጅግ አድርገን እናመሰግነዋለን። ስሙ ለዘላለም የተመሰገነ ይሁን።